አውርቼ ማሳመን አልችልበት እና ሳጨርስ ደህና ሆኖ ሰላም ናችሁ። መሲ ይባላለሁ። ወይ ድሬ ያስፈራል፣ በጣም ያስፈራል። በነገራችን ላይ እነዚህ መቀረጽ ማለት ነው እንዲሁም ላይ ብዙ ጊዜ ለሚሰሩት እና መሲ ይባላለሁ። አዲስ ቻናል ከፍቻለሁ። ያው አንዳንድ ነገር ለማውራት ነው ኢትዮጵያ የከፈትኩት እና ያው ታውቁታላችሁ መዳም ቤት የምናወሩ ሰዎች ብዙ ጊዜ ሶሻል ሚዲያ ላይ ነው የምናሳልፈው፣ ግን ብንጠቀምበት ብዬ አስቤ ነው። አሁን ለምሳሌ እኔ ብዙ ጊዜ ያው ትርፍ ጊዜ ያለኝ ይበቃል ለስራ ምናምን እና እሱን ልጠቀምበት አስቤ ነው። ምን ታስባላችሁ? ጥሩ ሀሳብ ነው። ጥሩ ሀሳብ ነው። ለማንኛውም ማለት ነው አዲስ ቻናል ነው። ምን እንደሚባል ራሱ አላውቅም። አብረን እንማራለን። ማለት ማንም ሰው አውቆ አይደለም፣ ግን አብረን እየተማርን እናድጋለን። በተረፈ ማለት ነው አንዳንድ ነገር ላይ እናወራለን። እንደዛ ነው በቃ አብራችሁ ነው እና ብዙ ጊዜ ማለት ነው እኔ በቲክቶክ ምናምን እጠቀማለሁ። ቲክቶክ አካውንት አለኝ በነገራችን ላይ ማለት ነው መሲ ከሸዋ የሚል ቲክቶክ አካውንት አለኝ። አልጠቀምበትም በነገራችን ላይ ብዙ ጊዜ ያው ፖስት አለው፣ ግን ብዙ እይታ የለውም። ብዙዎቻችን መዳም ቤት ስለምንኖር ስለ መዳም ቤት ህይወታችን አንዳንድ ነገር እናወራለን። ስለ ስደት እናወራለን። ስደት ምን እንዳስተማርን በዛ ላይ እናወራለን። እውነት በጣም ብዙ የሚወራ ነገር አለ። ያው ከተመቻችሁ ሰብስክራይብ አድርጉ፣ ካልተመቻችሁ ግን ማለት ትችላላችሁ። እና እንደዛ ነው። አብራችሁ ሆኖ ብዙም ወሬ አልችልም፣ ቅጭቅጫው መናገር ነው የሚመቸኝ እና እንደዚህ አውርቼ ማሳመን አልችልበትም። ይቅርታ አድርጉልኝ። እንግዲህ ትንሽ ቪዲዮ መስራት ይከብዳል ምን ለመናገር እና በነገራችን ላይ ማለት ነው እንዴት እናንተ ሙዚቃ መግባት እንዳለባችሁ እንማራለን እዚሁ ላይ እና እንደዛ ነው በቃ። ደህና ሆኖ ገና ሳጨርስ ደህና ሆኖ በቃ ይሁን። ሌላው ምንም ነገር የለውም። ለማሳወቅ ያህል ነው ዛሬ የመጣሁት።